ሰላም ለእናንተ ይሁን። ሰላም ናችሁ? ደህና ናችሁ? እግዚአብሔር ትልቅ ነው። እንደ እግዚአብሔር ያለ ማንም የለም። በእግዚአብሔር የታመነ እግዚአብሔር የጠራው እግዚአብሔር የሸመው እግዚአብሔር አንተ የኔ ነህ፣ በዚህ አይነት ሁኔታ ታገለግለኛለህ፣ በዚህ አይነት አገልግሎት ታገለግለኛለህ ብሎ እግዚአብሔር የጠራው ሰው ወይም የጠራቸው ሰዎች በመጽሐፍ ቅዱስ አንድ ቦታ ላይ አሳያቸዋለሁ። እግዚአብሔር እውነተኛ ዳኛ ነው። ክብር ለእግዚአብሔር ይሁን። እንዲህ የሚል ቃል አለ። ኤፌሶን ምዕራፍ 4 ቁጥር 11 በአማርኛ አነበዋለሁ። አንዳንዶቹ ሐዋርያት፣ አንዳንዶቹም ነቢያት፣ አንዳንዶቹም ወንጌል ሰባኪዎች፣ ሌሎች ደግሞ እረኞችና አስተማሪዎች ይሆን ዘንድ የሰጠ እርሱ ነው። በትግርኛም አነበዋለሁ። ኤፌሶን ምዕራፍ 4 ፍቅዲ 11 ንሱ ከዓ ንገሊኦም ሐዋርያት፣ ንገሊኣቶም ነቢያት፣ ንገሊኣቶም ሰበክቲ ወንጌል፣ ንገሊኣቶም ጓሶት ወይ ጓሶት ምእመናን፣ ንገሊኣቶም ድማ መምሃራን ገይሩ ውሁብ ተሃበ ይብል። ከም እግዚአብሔር ዝበለ የለን። እግዚአብሔር ዓብይ፣ እግዚአብሔር ታላቅ ነው። እግዚአብሔር ትልቅ ነው። አንዳንዶቹን ሐዋርያ፣ አንዳንዶችም ነቢያት፣ አንዳንዶችም ወንጌል ሰባኪዎች፣ ሌሎችም ደግሞ እረኞችና አስተማሪዎች ይሆኑ ዘንድ የሰጠ እግዚአብሔር ነው ይላል የእግዚአብሔር ቃል። እግዚአብሔር ትልቅ አምላክ ነው። እንደ እግዚአብሔር ያለ ማንም የለም። እግዚአብሔር ሲጠራ፣ እግዚአብሔር ሲመርጥ፣ እግዚአብሔር የራሴ ነው ሲልህ ወይም ደግሞ የራሴ ነው ሲላቸው አንተ ሐዋርያ ነህ፣ አንተ ነቢይ ነህ፣ አንተ ደግሞ ወንጌል ሰባኪ ነህ፣ አንተ ደግሞ የበጎች ወይም የእረኞች ወይም ደግሞ የምእመናን እግዚአብሔርን ለሚያምኑ እረኛ ወይም ጠባቂ እንድትሆን፣ እንድታስተምራቸው፣ እንድትመግባቸው፣ ለሌሎችም ደግሞ ለአንዱ ወይም ደግሞ ለአንዳንዱ ደግሞ መምሃራን ብሎ ነው የሚናገረው መጽሐፍ ቅዱስ። ምን ለማድረግ? በተሰጠው ሁሉ መንገድ ለመሄድ፣ በተሰጠው ሁሉ መንገድ ለመሄድ እግዚአብሔር በሰጠው ጸጋ፣ እግዚአብሔር በሰጠው ስጦታ፣ እግዚአብሔር በሚሰጠው ራእይ፣ በሚሰጠው የእግዚአብሔር ሐሳብ ባለበት መገለጥ ለምእመናኑ፣ ጌታን ለሚያምኑ፣ ጌታን ለሚደገፉ፣ ጌታን ተስፋዬ ነህ ብለው ለሚጠብቁ የጌታችን ኢየሱስ ክርስቶስ ደቀ መዛሙርት ለሆኑ ሰዎች ጌታ ኢየሱስ ክርስቶስ መረጣቸው። ሲመርጣቸው ግን አንተ ሐዋርያ ነህ ብሎ ሐዋርያ ጳውሎስ በኤፌሶን ምዕራፍ 4 እንዳለው ማለት ነው። ለአንዳንዶቹ ሐዋርያት፣ ለአንዳንዶቹ ነቢያት፣ ለአንዳንዶቹም ወንጌል ሰባኪዎች፣ ለአንዳንዶቹም ደግሞ እረኞች፣ ለአንዳንዶቹም ደግሞ መምሃራን አድርጎ ወይም መምሃራን እንዲሆኑ ሰጣቸው። ለህዝቡ ሰጣቸው። አገልግሎትን ይህንን ነው አገልግሎት። አንተ ሐዋርያ ነህ፣ አንተ የኔ ተከታይ ነህ። ነገር ግን በዚህ አይነት ጸጋ ታገለግለኛለህ፣ በዚህ አይነት ሁኔታ ታገለግለኛለህ። ለኔ ወደ እኔ ህዝቤ ሁሉ እኔን አምኖ በቃሌ በሐሳቤ በፈቃዴ እንዲኖር፣ የኔ ተከታይ የኔ አማኝ እንዲሆን፣ የኔ ተማሪ እንዲሆን፣ ህጌንና ስርዓቴን እንዲያከናውን፣ በመንግስቴ እንዲኖር፣ ለዘላለም በህይወት እንዲኖር አንተ ሐዋርያ ሆነህ እንድትሰብክ፣ በየጠቅላላ ወንጌል ባልገባበት ሁሉ በድንቅና በተአምር እንድትሰብክ
የጠራሁህ የመረጥኩህ እኔ ነኝ። ስለዚህ በዚህ አይነት ሁኔታ ሂድ ብሎ ነው የሚልከው ጌታ። ለሌላው ደግሞ ለነብዩ ደግሞ እግዚአብሔር በሚሰጠው ነገር እግዚአብሔር በእርሱ ላይ ባስቀመጠው ጥበብ፣ በእርሱ ላይ ባስቀመጠው ህይወት፣ በእርሱ ላይ ባስቀመጠው ጸጋ፣ በእርሱ ላይ ባስቀመጠው እይታ እግዚአብሔርን እንዲያገለግል አንተ በዚህ አይነት ነብይነት የነብይ መስፈርት ቤተ ክርስቲያን አይታ የምትሰጠው ምን አይነት ሰው፣ እንዴት አይነት ሰው፣ አገልግሎቱ ምንድነው? ጊዜያዊ ነው ወይም በቤተ መቅደስ ውስጥ ነው ወይም ደግሞ በአማኞች በህብረት ውስጥ ነው ወይም ደግሞስ ከህብረቱ ወጥቶ በሌላ ወረዳ፣ በሌላ አውራጃ፣ በሌላ ክፍለ ሀገር፣ በሌላ ሀገር የሚሰብክ ነው ወይ? የተናገረው ነገር ሆኗል ወይ? ያ ነብይ የተባለው እንዲህ አይነት ነብይ እንድትሆን አድርጌ የሰጠሁ፣ ለህዝቡ የሰጠሁ፣ ለምእመኑ የሰጠሁ፣ በእንዲህ አይነት እንድታገለግል ብሎ የሰጠው እግዚአብሔር ነው። ወንጌል ለሚሰብክም እንዲሁ አንተ ወንጌል ትሰብካለህ። ሰባኪዎች፣ አንዳንዶችን ሰባኪዎች ብሎ ነው የሚናገር። አንዳንዶች ሰባኪ፣ አንዳንዶቹ ሐዋርያ፣ አንዳንዶቹ ደግሞ ነቢያት፣ አንዳንዶቹም ደግሞ ወንጌል ሰባኪያን እንዲሆኑ ወንጌል የሚሰብክ ሰው ወንጌል በየት ቦታ እንደሚሰብክ፣ በየት ሁኔታ እንደሚሰብክ፣ እንዴት አድርጎ እንደሚሰብክ ከጌታ የተሰጠው ጸጋ አለ። በተሰጠው ጸጋ በዚያ ጸጋው ይገልጠዋል። ቤተ ክርስቲያን ታውቀዋለች፣ ምእመናን ያውቁታል። በዚህ አይነት ሁኔታ እንድታገለግለኝ ብሎ የሰጠው ለሰባኪ ወንጌል ደግሞ ምን አይነት ሰባኪ እንዲሆን የተነገረበት እርሱን በትክክል ቤተ ክርስቲያን አረጋግጣ ትሰጠዋለች። በተሰጠው ለቤተ ክርስቲያን ወይም ደግሞ ለምእመናን በተሰጠው በዛ እንዲያገለግል እግዚአብሔር በሰጠው ጸጋ፣ ጌታ ኢየሱስ ክርስቶስ በሰጠው ጸጋ ጌታን እንዲያገለግል ይደረጋል። ህዝቡን እንዲያገለግል ይደረጋል፣ ወይም ደግሞ እንዲያገለግል ይሆናል። በሌላ አነጋገር ደግሞ አንዳንዶቹ መጋቢዎች ይላቸዋል፣ እረኞች ይላል። እረኛ በእረኝነት እንዴት አድርጎ ምእመናኖቹ፣ አገልጋዮቹ በቤተ ክርስቲያን ውስጥ የሚሰማሩትን እነዚህ በቤተ ክርስቲያን ውስጥ ያሉ በህብረት ውስጥ ያሉ ምእመናን ጌታ ኢየሱስ ክርስቶስን የግል አዳኛቸው አድርገው የተቀበሉትን ሰዎች ምን አይነት ጸጋ አለው፣ በምን አይነት ሁኔታ ያገልግል፣ በተሰጠው አገልግሎት እንዲያገለግል የሚያደርግ እረኛ ነው። አምስተኛው ስንመለከት መምህር ነው። በቃ በመምህርነት እውነትን ያስተምራል፣ ኢየሱስን ያስተምራል፣ ወንጌልን ያስተምራል፣ ጽድቅን ያስተምራል፣ ቅድስናን ያስተምራል። እግዚአብሔርን በመፍራት በእግዚአብሔር ቤት ሰዎች አማኞች በጣም ይቅርታ እንዲያደርጉ ያደርጋል። ምእመናን ምን አይነት ዛሬ የመጣ ምእመን ነው? ዛሬ ጌታን የተቀበለ ነው? ትናንት ጌታን የተቀበለ ነው? ድህንነት እየተማረ ነው? ድህንነት በደንብ ገር ያስተምራል። በዚህ ዘመን ግን ስትመለከቱ አንዳንዶቹ የሚያደርጉት ነገር በጣም የሚገርም ነገር ነው። ርግጥ ነው ውሸታም የሐሰት ሐዋርያት እንዳሉ፣ ሐዋርያ ሳይሆን ሐዋርያ የሚሉ እንዳሉ፣
ወንጌላዊ የሆነ ነብይ ነኝ ብሎ የነብይነት ጸጋ እንዳለው አድርጎ ይሰብካል። መጋቢ የተባለ ወይም ደግሞ እረኛ የተባለ እኔ ሐዋርያ ነኝ ወይም ደግሞ ነብይ ነኝ ብሎ ይሰብካል። መምህር የተባለ እኔ እረኛ ነኝ እኔማ ነብይ ነኝ ብሎ ትንቢት ይናገራል። በቤተ ክርስቲያን ውስጥ በጣም ውሸታም የሞላበት መጽሐፍ ቅዱስ እንደሚለው በቤተ ክርስቲያን ውስጥ እነዚህ አይነት ሰዎች አሉ። አስመሳይ የሆነ ነገር አለ። ደግሞ እኔ እንዲህ አደርግልሃለሁ፣ አንተም ደግሞ እንዲህ ትናገርልኛለህ፣ እንዲህ ትልልኛለህ ተብሎ የተሾመ የተነገረ እንዲህ ትመግበኛለህ፣ እንዲህ ታመጣልኛለህ፣ እንዲህ ትሰጠኛለህ፣ ካልሰጠኸኝ እኔ ባርሃለሁ የሚል መጋቢ ሞልተዋል። በጣም ይቅርታ። በእውነት የሌለ እውነተኛ መስሎ የሚናገር ልክ እዚህ ላይ ምን ይታያቸዋል ወገኖቼ? ምን ይታያቸዋል? እንዴት ነው? ምን ይታያቸዋል? ምንም የሚታይ ነገር ሳይኖረው ፊቱ ብቻ፣ ምላሱ ብቻ፣ አንደበቱ ብቻ፣ አፉ ብቻ ነው የምትታየው። ነገር ግን በቃ ልክ እንደ ጻድቅ ሆኖ የተለያየ ነገር ብሎ ብዙ ነገር ይላል። በትምህርትና ተአምራት ለሚሰብኩ ሰዎች ይህ ደግሞ ሐዋርያ ተብሎ ብሎ ይሰብካል። ይነቅፈዋል። እዚህ ላይ ምን ይታያቸዋል ወገኖቼ? እዚህ ላይ የሚታይ ነገር አለ። ምን ይታያቸዋል? እችን ነገር ለማየት እችን ነገር ስላየ ጠቅላላ ሙሉ ሰውነቱ በንጽህና በቅድስና እያለ እችን ነገር አይተው በዚህች ምክንያት ከቤተ ክርስቲያን ለማባረር ለውሸት በተለያየ ነገር የማያደርጉት ነገር የለም። ሐዋርያ ሳይሆን ሐዋርያ ነኝ የሚል፣ ሐዋርያ ሳይሆን ሐዋርያ ነኝ የሚል፣ ነብይ ሳይሆን ነብይ ነኝ የሚል፣ ሰባኪ ወንጌል ሳይሆን ሰባኪ ነኝ የሚል፣ እረኛ ሳይሆን እረኛ ነኝ የሚል፣ መምህር ሳይሆን መምህር ነኝ የሚል፣ ነብይ የሚሆን እረኛ መሆን የሚፈልግ ሐዋርያ መሆን የሚፈልግ ያልሆነበት ጌታ ያልሰጠውን ነገር ለመሆን የሚያደርግ ለዚህኛው ሰውዬ ከታያችሁ ማለቴ ነው። ያቺ ትንሿ ጥቁር ጠቅላላ ይሄን ያክል በጥቁረትና በውሸት በአመፅ የተሞላውን ለዚህኛው ያሳደዋል። እውነት መስሎ ይናገራል። እውነት የሌለው በቤተ ክርስቲያን ውስጥ ቅዱሳንን የሚያሳድድ የኤልዛቤል መንፈስ ያለው በኤልዛቤል መንፈስ የተሞላ በኤልዛቤል ሕይወት ውስጥ የነበረ አሁንም በዚህ ውስጥ ሆኖ በኤልዛቤል መንፈስ በነበረችበት መንፈስ ሆኖ ነቢያትን የሚያሳድድ አማኞችን የሚያሳድድ ምዕመናንን የሚያሳድድ ቅዱሳንን የሚያሳድድ እጅግ በጣም የበዛበት በጣም ይገርማል። በጣም ይቅርታ። እንዲህ ካልሰጠኸኝ እንዲህ ካላደረከኝ እያለ በውሸት አማኞችን የሚያሳድድ ቅዱሳንን የሚያሳድድ